አልነጃሺ የበጎ አድራጎት ድርጅት አጋዥ ለሌላቸውና ለተቸገሩ ወገኖች ለመደገፍ እየሰራ መሆኑ ገለጸም። ድርጅቱ ህብረተሰቡ ለማገዝ እያደረገው ላለው እንቅስቃሴ ሁሉም የሚመለከታቸው አካላት ከጎኑ እንዲቆሙ ጥሪ አቅርቧል። ለገብረዝጋቢሄር ገዳሙ ዘገባ ስለሻሐጎስ አልነጃሺ የበጎ አድራጎትና መልሶ ግንባታ ድርጅት በውጭ ሀገራት ከሚኖሩ ባለድርሻ አካላት ባገኘው ድጋፍ ዘመናዊ የዳቦ መጋገሪያ ማሽን ተጠቅሞ አጋዥ ለሌላቸው ለተቸገሩ ወገኖችን ለመደገፍ እየሰራ መሆኑን የአልነጃሺ ተራድኦ ድርጅት መስራች ወይዘሮ አኒሳ አደም ገልጸዋል። አደራ ወሲደ ኢስራ አብገዛና ዘመጣለው 30 ደግሞ በደጎም ልደግፉ 20 ሰዎች በቤት ውስጥ የሚኖሩ 30 ሰዎች ደግሞ ከቤት ውጭ ሆነው ኃላፊነት ወስደን እናቶች የሚገኙባቸው ወገኖች እየደገፍን እንገኛለን። የምናደርገው ድጋፍም ሰፋ አድርገን ለመቀጠል አልመን እየሰራን ነው። የትግራይ ህዝብ በጦርነቱ ሳቢያ ብዙ ችግሮች የደረሰበት ህዝብ እንደመሆኑ መጠን የተቸገሩ ወገኖች ድጋፍ ያስፈልጋቸዋል። እኔ በበኩሌ በቻልኩት መጠን ለመደገፍ ቃል ገባለሁ። የተቸገረን መርዳት አስደሳች ነውና ለድርጅታችን ድጋፍ ማድረግ ለምትችሉ ወገኖች የዱቄትና መሰል ድጋፎች ልታደርጉልን ትችላላችሁ። የትግራይ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሐጂ መሐመድ ከሐሳይ በበኩላቸው አልነጃሺ የበጎ አድራጎትና መልሶ ግንባታ ድርጅት ህብረተሰቡን ለማገዝ እያደረገው ላለው እንቅስቃሴ ሁሉም ወገኖች ድጋፍ ሰጪ እንዲሆኑ ሲሉ ጥሪያቸውን አስተላልፈዋል። ወይዘሮ አኒሳ እንመሃሮ ነገር ታዩ መሐጋዝ ጽቡቅ መኻኑ ካኡድማ ከም ጉዳያት እስልምና ማህበር ክጠናከረሎ ከወይዘሮ አኒሳ አደም የምንማረው የተቸገሩትን ወገኖች መደገፍ ጥሩ መሆኑ ነው። ይህ ተጠናክሮ መቀጠል አለበት። ሌላው እንደ ትግራይ እስልምና ጉዳዮች ምክር ቤት የምናስተላልፈው መልእክት ማህበሩ መጠናከር አለበት። ይህ እንዲሆን ትኩረት ሰጠን እንሰራለን። አገር አቀፍና ዓለም አቀፍ ተቋማት እንዲደግፉትም በምንችለው አቅም እንንቀሳቀሳለን። የዳቦ መጋገሪያው ማሽን ስራ በማስጀመር ላይ ተገኝተው አስተያየታቸውን የሰጡት ወገኖች አልነጃሺ የበጎ አድራጎትና መልሶ ግንባታ ድርጅት በቀጣይ የህብረተሰቡን ችግር በመፍታት ላይ እንዲሰራ ተማጽኗል። ዘሎ ማህበረሰብ ሁሉ ደጋፊ አኾይንስ ዓብዩ ናብ ጽቡቅ ደረጃና ዓብዩ ነኽበጽሕና ሁሉም ማህበረሰብ ከወይዘሮ አኒሳ አደም ጎን ቆሞ የተለያዩ ድጋፎች ቢያደርግና ድርጅቱ ለተቸገሩ ወገኖች የሚያደርገው ከፍ እንዲልና የተቸገሩ ወገኖች ችግሮቻቸው እንዲቃለል እማጸናለሁ። ብዙ አይነታት ፋብሪካታት ነገር በቀላሉ ማሽኖች መግባት የሚችሉበት ፋብሪካዎች ተፈጥረው ህብረተሰቡ ካለበት ችግር መላቀቅ የሚችልበትን እድል መፍጠር እንዲቻል ስል መልእክቴን አስተላልፋለሁ። አልነጃሺ የበጎ አድራጎትና መልሶ ግንባታ ድርጅት በአሜሪካ በሚኖሩ የትግራይ ተወላጅ የሆኑት ወይዘሮ አኒሳ አደም የተመሰረተ ሲሆን የመስጂድ ውሃ እጥረት ችግርን የፈታ መሆኑን ይታወሳል።